የእግዚአብሔር ስም የተባረከ ይሁን። ስንቶቻችን ጌታ በመካከላችን እንዳለ ታምናላችሁ? ሃሌሉያ ሃሌሉያ። ለህልውናው ዕውቅና እንሰጣለን። እግዚአብሔር በመካከላችን አለ። ልክ በቃሉ እንደተናገረው ሁለትም ሶስትም ከዛ በላይ ሆናችሁ በስሜ በተሰበሰባችሁበት እኔ በዚያ እኖራለሁ ያለን ጌታ በመካከላችን አለ። ሃሌሉያ። ስለዚህ የሚገባውን ክብር፣ የሚገባውን አምልኮ፣ የሚገባውን እልልታ እንሰጠዋለን። እንነሳና በእግሮቻችን ቆመን እግዚአብሔርን በማመስገን እንጀምራለን። ሃሌሉያ። ይገባዋል አይደል ጌታ? ከዚህ በላይ ይገባዋል። ሃሌሉያ። ያዳነን፣ የታደገን፣ ህይወት የሰጠን፣ የሞተልን። ዛሬ ደግሞ ኮሚዩኒየን አርገናል አይደል? ስጋውንና ደሙን እንካፈላለን። ሁሉ ጊዜ በዛ ጊዜ እኔ ኢሞሽናል ሆናለሁ። ለምን መሰላችሁ? ባይሆን ኖሮ እሺ ባይል፣ ጌታ ግን እሺ አለ አይደል? የቅርብ ወዳጆቹ ለክብር ሲጠብቁት ተስማምቶ ተገኘ በመስቀል ለመሞት። እስትንፋስ ያላችሁ ጌታን አመስግኑ። እኛን ለመታደግ ጸንቷል በኪዳኑ። ሃሌሉያ ሃሌሉያ ሃሌሉያ። ጌታን እናከብረዋለን። እግዚአብሔር ይባረክ። ዛሬ ከናንተ ጋር ጥቂት የምካፈለው ቃል በልቤ በጣም የሞላ ነው። አስቀድሜ እግዚአብሔርን አመሰግናለሁ ይሄንን እድል ስለሰጠኝ ከናንተ ጋር በልቤ ያስቀመጠውን ለመካፈል። ይሄን መድረክ በጣም እፈራዋለሁ። የከበረ መድረክ ነው። እግዚአብሔርን የምናገለግልበት መድረክ በሙሉ የከበረ ነው። አንድም ሰው ቢሆን ይሄ ደግሞ ትልልቅ አባቶች የሚያገለግሉበት የእግዚአብሔር መድረክ ነው። ስለዚህ በዛ ሬቨረንስ ነው እኔ ወደ እናንተ የምመጣው። ሃሌሉያ ሃሌሉያ። እግዚአብሔር ይባረክ። ፓስተር ተስፋንም አመሰግነዋለሁ። አምኖ ደግሞ ለእኔ ይህንን እድል ስለሰጠኝ ጌታ ይባረክ። የዚህም ቤተክርስቲያን አገልጋዮች፣ ፓስተሮች ሁሉ አመሰግናለሁ። እግዚአብሔር ይባርካቸው። እግዚአብሔር እንደዚህ አይነት ቤተክርስቲያን ስለሰጠን እግዚአብሔርን አመሰግናለሁ። ዛሬ አብረን እንድናየው የፈለኩት መልእክት ርዕሱ ካህናት ወይስ ተጠቃሚዎች የሚል ነው እና በእንግሊዘኛው ሞር ይገልጸዋል። priests or consumers፣ የትኛው ነን የሚል ነውና ዋና ጥቅሳችን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ይገኛል። እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። አሜን። እንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን። እስካሁን በመካከላችን ስለነበርክ፣ አምልኳችንን ሁሉ ስለተቀበልክ፣ መኖርህ ህልውና ስለሚታወቀን ስለሚሰማን እናመሰግናለን። አሁንም ደግሞ ቃልህን አንተ ግለጥልን። የቀረውን ጊዜ ሁሉ ለክብርህ ይሁን በጌታ በኢየሱስ ስም አሜን። እሺ ዛሬ አብረን እንድናይ የፈለኩት ይሄንን ክፍል ሁላችንም የእግዚአብሔርን መገኘት እንፈልጋለን አይደል? በግል ህይወታችንም እንደ ቤተሰብም እንደ ቤተክርስቲያንም እንደ ሀገርም የእግዚአብሔርን ህልውና እንፈልገዋለን። ለምንድነው? በእግዚአብሔር መገኘት ውስጥ ነው የጥያቄዎቻችን ሁሉ መልስ ያሉት። እና ግን እንዴት ነው ይሄንን የእግዚአብሔር መገኘት ወደ መካከላችን የምንስበው? ምንድነው እግዚአብሔርን ህልውናውን በመካከላችን እንዲገልጥ የሚያደርገው የሚለውን ነው አብረን እንድናይ የምፈልገው። እና እግዚአብሔር በሚገኝበት ቦታ፣ የእግዚአብሔር ህልውና ባለበት ቦታ እስራቶች ይፈታሉ፣ ሰዎች ይድናሉ፣ ጥያቄ ይመለሳል፣ እንቆቅልሽ ይፈታል። ብዙዎቻችን
ይሄንን እንፈልጋለን ሪቫይቫልን እንፈልጋለን አይደል ምን ጸልየው እንደ ቤተክርስቲያንም እንዲመጣ ምን ጠይቀው እንደ ሀገር እንዲመጣ ምን ጠይቀው እንደ ቤተሰብ እንደ ግል የምንጠይቀው ነገር አለን ከእግዚአብሔር የዛ ሁሉ መልስ እግዚአብሔር ለእኛ ያዘጋጀው ፓኬጅ እንዳለ በምን ውስጥ ነው ያለው በህልውናው ውስጥ ነው ህልውናው ሲመጣ ህልውናው በመካከላችን ሲሆን ጥያቄዎቻችን ሁሉ ይፈታሉ ኢቭን በመከራ ውስጥ እንኳን ብንሄድ የእግዚአብሔር ህልውና ጽኑ አድርጎ ያቆመናል ደስታና ሰላም በውስጣችን ይሆናል ግን ይሄንን ህልውናውን እንዴት ነው ወደ መካከላችን እምናመጣው የሚለውን ነገር ነው እንድናይ የፈለኩትና በዚህ ስፍራ ጴጥሮስ እኛን የንጉስ ካህናት ይለናል እና ካህናት ነን እኛ ግን አሁን ምንድነው አንድ ነገር አለ በአሁኑ ዘመን በጣም የተቸገርንበትና የእግዚአብሔርን ህልውና በመካከላችን እንዳንለማመድ ያደረገን አንድ ነገር አለ እሱ ምንድነው ተጠቃሚዎች ሆነናል ካህናት ሳይሆን ተጠቃሚዎች ሆነናል በዚህ ሀገር በዘጠናዎቹ አንድ እንቅስቃሴ በጣም የተጀመረ ነበር ምታስታውሱ ካላችሁ ታቁታላችሁ አንዶም ኮይን የተደረገ ተርም አለ አይደለ ሲከር ፍሬንድሊ የሚባሉ ቤተክርስቲያኖች ብዙ ተፈጥረው ነበር በጣም ትልልቅ ሜጋ ቸርቾች ናቸው ሲከር ፍሬንድሊ የሚል ተርም ኮይን አድርገው ነበር ምንድነው በቃ እንዴት ከውጭ ሰዎችን እንዴት ወደ ክርስቶስ እናምጣ የሚል ነው ጥሩ ነው አነሳሱ ጥሩ ነበር የተነሳበት ምክንያቱም ሰዎች ወንጌልን መስማት አለባቸው መዳን አለባቸው የእግዚአብሔርም ቃል ያዘናል ይሄንን እንድናደርግ ግን ምን ሆነ መሰላችሁ ይሄ ነገር በጣም መስመር ለቆ ሄዶ ኮንሱመሪዝም ወይም ደግሞ ተጠቃሚነትን ወደ ቤተክርስቲያን ይዞ ገባ ማለት ነው ስለዚህ በማንኛውም መንገድ ብቻ እናምጣ ክራውድ እናምጣ የሚል ሆነ እና ቤተክርስቲያን የክህነት ክርስቶስ የሰጠንን የክህነት ማንነታችንን ትተን ተጠቃሚዎች ሆነን ማለት ነው ስለዚህ የትንፍጩ ዱቄቱን አምጩ የሚባል ነገር አለ አይደል በአማርኛ እንደዛ ሆነና ቤተክርስቲያን ብቻ ሰው ይምጣ እንጂ በቃ መልእክቱንም በጣም እናቅጥነው ሰውን እንዳያስቀይም እናድርገው ከወንጌልም እንኳን ወጣ ቢል ግድ የለም ጫፍጫፉን ብቻ እንንካው ሆነ ሙዚቃውን በጣም ደመቅ እናድርገው እንጨምርበት እና የተለያዩ ነገሮች እናድርግ እናሳጥረው እንደዚህ አይነት ነገሮች መጡና ከቤተክርስቲያን ውስጥ የክህነት አገልግሎት እግዚአብሔርን በማንነቱ የማክበር እግዚአብሔርን ማንነት የመሳብ ነገር እየቀነሰ ሄደ ስለዚህ ምን ሆነን እንደማንኛውም ጉባኤ እየሆነች ሄደች ማለት ነው ቤተክርስቲያን አሁን እንዴት እንመለስ እንዴት የእግዚአብሔርን ክብር ማንነቱን ኃይሉን እንዴት ወደ መካከላችን እንመልሰው የሚለውን ነው እኔ ዛሬ ልናገር የፈለኩት እና እግዚአብሔር የሚወዳቸው ነገሮች አሉ መጽሐፍ ቅዱስን ስታጠኑ ስለእግዚአብሔር ማንነት ስታጠኑ እግዚአብሔር ይሄን እወዳለሁ ብሎ በግልጽ የተናገራቸው ነገሮች አሉ እነሱን ከፍ ስናረጋቸው እነሱን ስንለማመዳቸው ነው የእግዚአብሔር ክብርና ማንነቱ ወደ መካከላችን የሚመጣው ስለዚህ እነዚህ እግዚአብሔር የሚወዳቸው ነገሮች ምንድናቸው የሚለውን ነው አብረን የምናየው አንድ ደግሞ ዶክተር ጌሪ ቻትመን የሚባሉ ሰው ታቋቸው ይሆናል ይቅርታ እዚህ ሀገር አንድ መጽሐፍ ጽፎ ቤስት ሴለር ሆኗልና ስለ በተለይ ለባለትዳሮች ነው the 5 love languages የሚባል መጽሐፍ ጽፈዋል እና ስለ ሪሌሽንሺፕ ነውና አሁን አንዳንድ ሰው ፍቅር እንዲገለጽለት የሚፈልገው ስጦታ በመስጠት ሊሆን ይችላል አንዳንድ ሰው ደግሞ words of affirmation ማለት በቃ ጥሩ ነገር ስለ እንድትነግሩት ይሆናል የሚፈልገው አንዳንዱ ሰው ደግሞ አገልግሎት በቃ ስታገለግሉት ነው ልቡ የሚነካው እና ፍቅር የምትሰጡት በዛ መልኩ ነው እና ይሄ እሳቸው ያመጡት እንትን በጣም ብዙ ሰዎችን ረድቷል ባለትዳሮችንም ሌሎች ግንኙነቶችንም ምክንያቱም የዛኛው የተቀባዩን ሰው የፍቅር ቋንቋ ካወቃችሁት እንዴት አርጋችሁ ወደ ልቡ እንደምትደርሱ
ይሰጣችኋል ቁልፉን ማለት ነው ስለዚህ ወደዛ ሰው ልብ መድረስ ትችላላችሁ ትዳራችሁን በመልካም መገንባት ትችላላችሁ እግዚአብሔር የፍቅር ቋንቋ አለው የእግዚአብሔርን የፍቅር ቋንቋ ምንድነው የሚወደው እግዚአብሔር ብላችሁ ማወቅ አለባችሁ እንጂ እግዚአብሔርን እኛ በመንፈልገው መንገድ አይደለም ወደ መካከላችን የምናመጣው ፓስተር መካሻው ባለፈው እዚህ በአስተማረበት ጊዜ አንዴ ተናገረው ነገር በጣም አይመሮዬ ውስጥ ቀረና የገባኦን ስብራት ታስታውሳላችሁ ስለሱ ታሪክ አውርቶ ነበር ታቦቱን እነሱ በሰረገላ በጣም ቆንጆ ሰረገላ ሰርተው እዛ ላይ ጭነው ሊወስዱት ፈለጉ የእግዚአብሔርን የፍቅር ቋንቋ በጣም ሳቱት በቃ ኮምፕሊትሊ ሳቱት ማለት ነው እግዚአብሔር ራሱ ያወጣው ሥርዓት አለ ታቦቱ እንዴት ካህናት እንደሚሸከሙት እንዴት እንደሚንቀሳቀስ እግዚአብሔር ያወጣው ትእዛዝ አለ በብሉይ ኪዳን እግዚአብሔር ህልውናውን በህዝቡ መካከል ያደረገው በመንድኑ ነው በታቦቱ ነበር ምክንያቱም ገና ጌታ ኢየሱስ ስላልመጣ የእግዚአብሔር መንፈስ በሰዎች መካከል ስላላደረ እግዚአብሔር የሚያድርበት ስፍራ ወይም ቦታ ነበረው ታበርናክሉ መጀመሪያ የመገናኛው ድንኳን በኋላም ደግሞ መቅደሱ በመንድን ነበር እግዚአብሔር ራሱን በህዝቡ መካከል ያስቀመጠው በብሉይ ኪዳን በታቦቱ ነበር ያ ታቦት እንዴት ከየት ወዴት እንደሚሄድ እንዴት ምን እንደሚደረግለት ሁሉ እግዚአብሔር ሥርዓት አውጥቷል ያንን በሳተ መንገድ ይዘው በሰረገላ ሲሄዱ ያው የደረሰውን ታሪክ ታውቃላችሁ አይደል ስለዚህ የእግዚአብሔርን የፍቅር ቋንቋ ማወቅና እንዴት ወደ መካከላችን እንጥራው እንዴት ሆስት እናርገው በቃ እግዚአብሔር እኮ ፕሬዘንሱ እንዴት ነው መሰላችሁ በጣም የከበረ ነገር ነውና እኛ ዝቅ ብለን ማንነቱን በመካከላችን መፈለግ አለብን እንጂ እኛ በመንፈልገው መንገድ እኛ በፈጠርነው መንገድ ውስጥ አይደለም እግዚአብሔር የሚገለጠው ስለዚህ መጽሐፍ ቅዱስ ምን ይላል ምን ይወዳል እግዚአብሔር ፕሬዘንሱን ለማምጣት ሶስት ነገሮች ነው ዛሬ እንድንነጋገር የምፈልገው በዚህ መንገድ የመጀመሪያው እግዚአብሔር ክብሩን ወደኛ የሚስበው ምንድነው የክህነት አገልግሎት ነው ለዚህ ነው ካህናቶች ነን ብዬ የጀመርኩት ሊቀ ካህናችን ኢየሱስ ክርስቶስ ነው እኛ ምንድነን የንጉስ ካህናት በቃ ከዛሬ ጀምሮ ይሄንን እንዳትረሱ እናንተ ምንድናችሁ የንጉስ ካህናት ስለዚህ የክህነትን አገልግሎት በጣም ከፍ አድርገን ማየት አለብን የክህነት አገልግሎት ምንድነው በብሉይና በሐዲስ ምን ይመስላል ስንል የክህነት አገልግሎት የሚያጠቃልላቸው በአጠቃላይ አራት ነገሮች አሉ የመጀመሪያው መስዋዕት ነው መስዋዕት ማቅረብ ነው የመጀመሪያው የክህነት አገልግሎት በብሉይ ኪዳን ካህናቶች ምንድነው የሚያደርጉት ህዝቡን ወክለው በእግዚአብሔር ፊት መስዋዕት ያቀርባሉ ለኃጢአት ስርየት መስዋዕት ያቀርባሉ የምስጋና መስዋዕት ያቀርባሉ ያው ሄዳችሁ ዘሌዋውያንን አንብቡ ከ1 እስከ 7 በጣም ዲቴል የሆነ የተሰጠ ሥርዓት አለ በዛ ላይ ደግሞ እነሱ ክህነታቸው ምንድነው የተመረጡ ናቸው ራሳቸውን አይደለም ካህን ያደረጉት መጀመሪያም ክህነት የተሰጣቸው ከተወለዱበት ዘር ነው የሌዊ ዘር ናቸው ከዛም ደግሞ አሮን ደግሞ ካህን ሆኖ ሊቀ ካህን ሆኖ እግዚአብሔር የመረጠው ነው ስለዚህ የመጀመሪያው የክህነት አገልግሎት ምንድነው መስዋዕት ማቅረብ ነው ዛሬ መስዋዕት ይዛችሁ ነው ለጌታ የመጣችሁት ወይንስ እናንተ የምትፈልጉትን ነገር ለማግኘት ነው የመጣችሁት ኮንሱመር ሆናችሁ ነው የመጣችሁት ወይስ በክህነት አገልግሎት መስዋዕት ልትሰው መጣችኋል ለእግዚአብሔር እግዚአብሔርን የሚጠራው ወደ መካከላችን የሚያመጣው የክህነት አገልግሎት ነው እሱ ደግሞ ምን ይጠይቃል መስዋዕት ይጠይቃል የምስጋና መስዋዕት የትህትና መስዋዕት የስግደት መስዋዕት የስጦታ መስዋዕት ይዘን ነው የምንመጣው ወደ እግዚአብሔር ቤት ስንመጣ ወደ እግዚአብሔር ፊት ስንመጣ ይውላችሁ አሁን እንዴት ነው ተምታታብን ለምሳሌ በአሁኑ ዘመን ምንድነው እግዚአብሔርን ማምለክ ሲባል በቃ እኛ በመንፈልገው ስታይል በመንፈልገው መልኩ ዘምረን ጮኸን
ምናምን ብለን መሄድ ነው የምንፈልገው። እኔ ምን አገኘው ነው? አሁን ስንወጣ እንኳን እንዲህ ነበር ዛሬ እንደው አምልኮ በቃ ሞቅ ካለ ደስ ብሎን እንወጣለን አይደል? ግን እንደሱ አይደለም አይደል? ጌታ ኢየሱስ ከዛች ከሰማርያዊቷ ሴት ጋር ባደረገው ንግግር የተናገረው ነገር አለ አይደለ? እግዚአብሔር ምን አይነት ነው መስዋዕት ነው የሚፈልገው የሚለውን በተመለከተ ዮሐንስ ወንጌል ምዕራፍ 4 ቁጥር 23 ላይ እንደዚህ ይላል፣ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደዚህ ያሉትን ይሻልና አለ ጌታ ኢየሱስ አይደል? ስለዚህ በክህነት አገልግሎት መስዋዕት ይዘን ስንመጣ እግዚአብሔር የሚፈልገው በእውነትና በመንፈስ የሆነን አምልኮ ነው። በእውነትና በመንፈስ የሆነን መስዋዕት ነው። ስለዚህ እንደዚህ አይነት መስዋዕት ባለበት ቦታ I'm telling you እግዚአብሔር ራሱን ይገልጣል፣ ክብሩን ይገልጣል። እግዚአብሔር ቤቱን ይሞላል። በቃ ጥያቄ አይኖርም። እንደዚህ ድንዝዝ ያለ አንሆንም። ቤተክርስቲያን የተሰጣትን ቦታ ትይዛለች። የክህነት አገልግሎት ከፍ ባለበት ቦታ ላይ ሁለተኛ የክህነት አገልግሎት ደግሞ ምንድነው? እግዚአብሔርን ለሰዎቹ የሚገልጡ ነበሩ ካህናት በመጀመሪያ ሰውን መስዋዕት ይዘው ወደ እግዚአብሔር የሚያመጡ ናቸው። የሚቀጥለው ደግሞ እግዚአብሔርን ለሕዝቡ የሚገልጡ ነበሩ። የኛም ህይወት የክህነት አገልግሎታችን ምን መሆን አለበት? ህይወታችን እግዚአብሔርን የሚገልጥ መሆን አለበት። ክህነት አገልግሎት ማለት ያ ነው። እኛን ሲያዩ ሰዎች ኢየሱስን ያዩታል። የኛ ህይወት የሱን ማንነት ያንጸባርቃል። ወደ ቤተክርስቲያን ስንመጣ ሰዎች እኛን አይተው ኢየሱስን ያያሉ ወይንስ ሶሻላይዝ ልናረግ በቃ ልናወራ ከሰዎች ጋር ልንነጋገር ሰዎችን ልናገኝ ነው የምንመጣው ወይንስ ኢየሱስን ወክለን ነው የምንመጣው? ሰዎች እኛን ሲያዩ ኢየሱስን ማየት አለባቸው። በቃ ይሄ ነው የክህነት አገልግሎት ማለት ይሄ ነው። ካህናት የንጉስ ካህናት ማለት ይሄ ነው። እኔ እናንተ መካከል ስገኝ ኢየሱስን የምታዩበት ምክንያት መኖር አለበት። እናንተ እዚህ መካከል ስትገኙ እርስ በራሳችን ስንተያይ ሰላም ስንባባል ስንበላ ስንጫወት ኢየሱስን አንዳችን ለሌላችን መግለጥ አለብን። የክህነት አገልግሎት ይሄ ነው። ያ ሲሆን እግዚአብሔር ክብሩን በመካከላችን ይገልጣል። እግዚአብሔር በመካከላችን ያድራል። ሶስተኛው ደግሞ ምንድነው? በጣም ደስ የሚለው በጣም የምወደው ሁላችሁም የምትወዱት ምንድን ነበረ? ወርሺፕ ወይም ደግሞ አምልኮን ያደርጉ ነበረ። የክህነት አገልግሎት ሶስተኛው አምልኮ ነው፣ ዝማሬ ነው። እግዚአብሔር በጣም መዝሙር ይወዳል። በቃ ሙዚቃ ይወዳል፣ የሙዚቃ መሳሪያ ይወዳል። ለምን እንደሚወዳት ጠይቁኝ። ይወዳል እግዚአብሔር በእምቢልታ፣ በከበሮ፣ በበገና፣ በጸናጽል ሃሌሉያ እግዚአብሔርን በቃ ያለምንም መከልከል ነው የምናመልከው። ሃሌሉያ። አሁን እዚህ መዘምራን ሲዘምሩ በጣም ደስ ይያለኝ ነበር። እኔ በጣም መዝሙር ወዳለሁኝ። የኔ የፍቅር ቋንቋ ምንድነው ቢባል መዝሙር ነው ማለት ይቻላል። በጣም ወዳለሁ መዘመርም ወዳለሁ፣ መዝሙር መስማትም ወዳለሁ። የማልጠግበው ነገር እግዚአብሔርም በጣም ይወዳል ዝማሬን፣ ሙዚቃን ይወዳል። ስለዚህ በዛ እናመልከዋለን፣ በዛ ከፍ እናደርገዋለን። ያን ጊዜ ክብሩ በመካከላችን ይገለጣል። እስኪ ጎናችሁ ስላለው ሰው ብዙ ግድ አይበላችሁ። አንዳንድ ጊዜ ኦክወርድ ሁኑ። ምንም አይደለም። ሰዎች እኮ ኳስ ጨዋታ ሄደው ከልክ በላይ ሲጮሁ ምናምን በጣም ኦክወርድ ሲሆኑ አይታችሁ ታውቃላችሁ? ልብሳቸውን ሁሉ ያወልቃሉ ለሚወዱት ቲም ለመጮህ ለመደገፍ። አሁን የዓለም ዋንጫ ጨዋታ እየተካሄደ ነው አይደል? አንድ ወዳጃችን ወደዚህ ልጁን ይዞ ይመጣ ነበር። በቃ ልጁ ጋራ ኳስ ለማየትና ስንጠይቀው ነበር ስንት ብር ከፈልክ ያለን እና የከፈለው ገንዘብ በጣም ከፍተኛ ነው። ለመግባት ብቻ እንኳን በእያንዳንዳቸው ከ1000 ብር በላይ ነው የከፈሉት። ከዛ ትራንስፖርት አለ፣ ሆቴል ይዘው ምን ብለው ነው የመጡትና በጣም እየጮሁ ለዛ ቡድን ያላቸውን አድናቆት ይገልጣሉ አይደል?
እኛ ለጌታ ራሳችንን በቃ ዝቅ ብናደርገው ከእውነት ይሁን እንጂ ከልባችን ይሁን እንጂ አንዲግኒፋይድ ብንሆን አይደለ? እንደዛ እኮ ነው የሆነው። ዳዊት በቃ በሰው ፊት ናቀችው። ሚልኮል እንኳን እንዴት እንደዚህ ታደርጋለህ አለችውና የክህነት አገልግሎት ምንድነው? አምልኮ ነው። ለእግዚአብሔር ደግሞ አምልኮ ስናመጣ ሙዚቃ በጣም ከፍተኛውን ቦታ ይጫወታል። መዘምራኖች ጌታ ይባርካችሁ። በአምልኮ የምትመሩን ሰዎች ጌታ ይባርካችሁ። መሳሪያ የምትጫወቱ ከዚህ በላይ ይገባዋል ጌታ። በቃ በኤክሰለንስ ከፍ አድርገን በዝማሬ በእልልታ በአምልኮ ተፈተን ስናመልከው እግዚአብሔር ክብሩን በመካከላችን ያመጣል። ይህም የክህነት አገልግሎት ነው። የመጨረሻው አራተኛው ነጥብ በክህነት አገልግሎት ላይ ላነሳው የምፈልገው እነዚህ ካህናት ደግሞ ምንድን ነበሩ? የቅድስና ጠባቂዎች ነበሩ። እግዚአብሔር ቅዱስ ነው፣ የሚመለከውም በቅድስና ነው። እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ነው ያለን። እግዚአብሔር ባልተቀደሰ ነገር አይመለክም፣ አይፈልግም፣ ክብሩ አይደባለቅም። እግዚአብሔር ተለዩ ነው ያለን። ተለይታችሁ ውጡ። እግዚአብሔር እስራኤልን ከግብጽ ሲያወጣ ምንድን ነው ያለው? ያገለግለኝ ዘንድ ሕዝቤን ልቀቅ አይደለ? ሲያስለቅቀን ሊለየን ነው። ተደባልቀን እንድንኖር አይፈልግም እግዚአብሔር። ስለዚህ የክህነት አገልግሎት ምንድነው? ቅድስና ነው። ራሳችንን ለእግዚአብሔር መቀደስ፣ አንደበታችንን ለእግዚአብሔር መቀደስ፣ አእምሮአችንን ለእግዚአብሔር መቀደስ። ስለማንም ሰው ክፉ ነገር አታስቡ። በቃ የምታስቡት ነገር ሁሉ ቅዱስ ይሁን። አባታችሁ ቅዱስ እንደሆነ ቅዱሳን ሁኑ። የዛ ጊዜ ምን ይሆናል? እግዚአብሔር ክብሩን በመካከላችን ይገልጣል ማለት ነው። ስለዚህ የክህነት አገልግሎት ሌላው ምንድነው? ሆሊነስ ነው፣ መለየት ነው። እንኳን ሰው አይደለም ዕቃው የተቀደሰ ነበር አይደል? እግዚአብሔር የሚመለክበት እያንዳንዱ ዕቃ የተቀደሰ። ያልተቀደሰ ነገር ለእግዚአብሔር አይሆንም። ያልተለየ ነገር ለእግዚአብሔር አይሆንም። ስለዚህ ለዩ፣ ራሳችሁን ለዩ። በቃ የምታደርጉትን ነገር ሁሉ ለዩ፣ ከዓለም ለዩ። አንመሳሰል። አሁን ቤተክርስቲያን ምንድነው የሆነችው? በጣም ተመሳስላለች። ዓለም አስከር ምናምን አወርድ ብሎ ያቋቁማል። ቤተክርስቲያን የጎስፔል እንትኖችን አወርድ ብላ ታቋቁማለች። the same thing በቃ ይሄኛው መዝሙር ከዚህ በልጧል ምናምን ተብሎ ይሸለማል። ትክክል ነው ብዬ አላስብም። ይሄ የተለየ ኮንሰክሬትድ ነው ብዬ አላስብም። ለምን? ለእግዚአብሔር የሆነ ነገር በጣም የተለየ መሆን አለበት አይደል? መዝሙር እኮ እኔ ምን እላለሁኝ፣ መዝሙር የሚጽፉት ሰዎች ሁሉ ለኛ ነው ይጻፉልን። በእነሱ ተጠቀመ እንጂ እግዚአብሔር መዝሙሩ የመጣውም በተለይ ከመንፈስ ቅዱስ የሚመጡ መዝሙሮች ዘመን ተሻግረው የሚሄዱ ሶርሱም መጀመሪያ እግዚአብሔር ነው። እነሱ መጠቀሚያ ናቸው። ህዝቡ ሊገለገልበት፣ እግዚአብሔር ሊከብርበት የተሰጠ መዝሙር ነው። ስለዚህ ሰው ለምን ይሸለምበታል? እግዚአብሔር ነው ሊከበርበት የሚገባው አይደል? ስለዚህ አሁን እንቀድስ ስንል ሃሌሉያ እንቀድሰው ስንል ምንድነው? መለየት አለበት። እግዚአብሔር በሚፈልገው መንገድ መሆን አለበት። እኛ ባወጣነው አጀንዳ፣ እኛ ባወጣነው ብልሃት፣ እኛ በፈጠርናቸው ነገሮች አይደለም። ተመልሰን we have to go deep። የእግዚአብሔር ቃል ውስጥ ገብተን ምንድነው እግዚአብሔር የሚወደው? ወደዛ ብንመለስ በእውነት ነው የምላችሁ እግዚአብሔር ክብሩን በመካከላችን ይገልጣል። ዕብራውያን 4 ላይ የተጻፈውን ቃል አትርሱ። ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው። ሃሌሉያ! አልተለወጠም። እኛ ነን የተለወጥነው፣ እሱ አልተለወጠም። እኛ እግዚአብሔርን በማንነቱ ልክ እንደዚህ ካህናት ሆነን የንጉስ ካህናት ሆነን ብንጠራው ክብሩን በመካከላችን ይገልጣል። እግዚአብሔር እውራንን ያበራል። ቅድም እንደተዘመረው ዲዳዎች ይናገራሉ። ሰዎች በፉጨት ተጠርተው ይመጣሉ፣ ወደ እግዚአብሔር ክብር ይደርሳሉ። እኛ ግን መጀመሪያ
የክህነት አገልግሎታችን ላይ መገኘት አለብን። ኮንሱመር መሆን የለብንም። ተጠቃሚዎች ሆነናል። አሁን በቃ እኔ ምን አገኛለሁ ነው ሁሉ ጊዜ እኔ እዚህ ውስጥ ለኔ ምን አለ ነው እንጂ እስቲ በቃ እግዚአብሔር ሄደን እናምልከው። በቃ የክህነት አገልግሎታችን ላይ እንቁም። ተራችን በተሰጠን ቀን በክህነት አገልግሎቴ ላይ ልቁም እያልን ሁላችን ብንመጣ በእውነት ነው ምላችሁ ክብሩ አደባባዮቻችንን ይሞላል፣ ቤታችንን ይሞላል። ሁላችን ቤት ጥያቄ አለ። ሁላችን ቤት ስብራት አለ። ቤተክርስቲያን ስብራት አለ። አገራችን እንደ አገር ስብራት አላት። እዚህ አገር እንደ አገር በጣም ከባባድ ችግሮች አሉ። የቤተክርስቲያን ድርሻ በዚህ ውስጥ ምንድነው ካላችሁ በቦታዋ ላይ ቆማ መገኘት ነው። ቤተክርስቲያን ደግሞ ህንጻ አይደለም፣ እኛ እያንዳንዳችን ነን አይደለ? ስለዚህ እኛ በክህነት አገልግሎታችን ላይ ስንገኝ የእግዚአብሔርን ክብር ወደ መካከላችን እንጠራዋለን። እሱ ሲመጣ ደግሞ መልስና መፍትሄ አለ። ሁለተኛው ነጥቤ ትህትና ወይንም ደግሞ ሂዩሚሊቲ ነው። ሌላው እግዚአብሔርን የሚስበው እንግዲህ የመጀመሪያው የክህነት አገልግሎት ነው ብያችኋለሁ። በዛ ውስጥ 4 ነገሮች ለምትጽፉ ሰዎች አንዳንድ ነጥብ ይዛችሁ ሂዱ። በእውነት ነው የምላችሁ እንደ ቤተክርስቲያን ይቀይረናል፣ እንደ ግል ይቀይረናል። ይሄ ነገር እንደ ቤተሰብ ሁሉ ደግሞ ይቀይረናል። የእግዚአብሔርን ክብር መለማመድ እንጀምራለን። የእግዚአብሔርን ክብር ወደ መካከላችን ማምጣት እንጀምራለን። እግዚአብሔር የሚገኝባቸው ቦታዎች በጣም የሚገርም ነገር እኔ በህይወቴ የተለማመድኩት ነገር አለና ባለፈው ጌታ ቃልና ብሩክታይትን ለመጠየቅ ወደ ፊላደልፊያ ሄጄ ነበርና ጥቂት ቀን ከነሱ ጋር አሳለፍኩኝና በጣም ገረመኝ። እዛ በነበርኩ ጊዜ ሰማይ በጣም ቅርብ ሆነብኝ ማለት ነው። እነሱ ቤት በነበርኩ ጊዜ መጸለይ ቀላል ነው፣ ከእግዚአብሔር መስማት ቀላል ነው። በቃ በጣም የእግዚአብሔርን ፕሬዘንስ በየሰዓቱ ፊል አረጋው ነበር እዛ ሆኜና ምንም የተለየ የሚያረጉት ነገር የለም። እንደ ኖርማል ሰው ነው የሚኖሩት። ስንጫወትም እንጫወታለን፣ ስንበላም አንዳንድ እንዘምራለን፣ ቃሉንም እንደዚሁ ተነጋግረናል። በነበርኩበት ጊዜ ግን በቃ ዝም ብዬ ህይወታቸውን እያየሁ ነበር። ከረጅም ጊዜ ጀምሮ አውቃቸዋለሁ እና በጣም ያየሁት ነገር በእነሱ ውስጥ ትህትናን ነው። ለእርስ በርሳቸው ያላቸው ትህትና፣ መከባበር፣ እግዚአብሔርን አፕሮች የሚያደርጉበት ትህትና በቃ በጣም አየው ነበርና ይሄንንማ ይዤ መሄድ አለብኝ። እኔ ቤቴ እንደዚህ ነው የምፈልገው። በቃ ሰማይ ቅርብ እንዲሆን ነው የምፈልገው። እውነት ነው የምላችሁ በሰማይና በምድር መካከል ቲክነስ አለ። ጥላቻ ባለበት ቦታ ወይም ደግሞ ለእግዚአብሔር ባልተለየንበት ቦታ፣ ፕራይድ ባለበት ቦታ፣ ሽኩቻ ባለበት ቦታ ሰማይ በጣም ሩቅ ነው። በቃ ብትፈልጉት አታገኙትም። መጸለይ ዳገት፣ የእግዚአብሔርን ቃል ማንበብ ዳገት፣ ጭልም አይደል? ግን ትህትና ባለበት ቦታ ግን ይሳሳል። ያ በሰማይና በምድር መካከል ያለው ነገር እየሳሳ ሄዶ በቃ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች በምድር ትሁን፣ በቃ ኢንቬድ ያደርገዋል። ሰማይ ምድርን ኢንቬድ የሚያደርግባቸው ቦታዎች አሉ። እንደሱ አይነት ቦታ ትፈልጋላችሁ? ሃምብል ዝቅ ማለት፣ በእግዚአብሔር ፊት ራስን ዝቅ የሚያደርግ ሰው ደግሞ ሂዩሚሊቲ ማለት አበሻ አሁን የሚመስለን በእውነት ነው የምላችሁ በእኛ ካልቸር በቃ መቅለስለስ ወይም ድምፅን ቀስ አድርጎ መናገር ምናምን እንደዚህ አይነት ነው አይደል? ትሁት ነው ከሌኮ በቃ ትሁት ሰው በቃ አይናገር እንደው ድምፁ አይሰማም ነው የሚባለው። እሱ ትህትና አይደለም። መጽሐፍ ቅዱስ እንደሱ አይደለም የሚያስተምረው። ትህትና ምንድነው? እስኪ እንመልከተው። የእግዚአብሔር ቃል በብሉይም በሐዲስም ስለ ትህትና የሚናገረው ነገር አለ። በመዝሙረ ዳዊት ላይ እንደዚህ የሚል ቃል አለ። 22 ላይ ነው ያለው። እንደዚህ ይላል፣ ነገር ግን ወደዚህ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላልና ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው። ትህትና ማለት
በእግዚአብሔር ቃል መንቀጥቀጥ ማለት ነው። ማለት እግዚአብሔርን ከሁሉ በላይ የሚያደርግ ሌሎች ሰዎችን ከሱ እንደሚሻሉ የሚወስድ ምን ማለት መሰላችሁ? እሱ ስለሌለው ምንም ነገር ስለሌለው ወይም ደግሞ ከሌሎች ስላነሰ አይደለም፣ ግን እግዚአብሔርን በማስቀደሙ ምክንያት የእግዚአብሔርን ማንነት በማወቁ ምክንያት ስፍራው የገባው ሰው ማለት ነው ትሁት ማለት። በሂብሩ ወይም በብሉይ ኪዳን አናዋ የሚል ቃል ነው ትህትና የሚለውን ANAW ነው የዕብራይስጡ ቃል እና ምን ይላል? ምን ማለት ነው እንግዲህ እንዲህ አይነቱ ሰው የእንግሊዘኛ ቃላቶችን ልጠቀምና ሚክ ሎሊ fully dependent on God ምን ማለት ነው? በአማርኛ ሚክ ማለት ያው ትሁት ነው እሱም አሁንም ሁሉም ቃሉ አንድ አይነት ስለሆነ ማለት ነው። ሎሊም ደግሞ ምን ማለት ነው? ራሱን ከፍ የማያደርግ ማለት ነው። ሌላው ደግሞ ሙሉ በሙሉ በራሱ ሳይሆን በእግዚአብሔር ላይ የሚደገፍ ማለት ነው። እግዚአብሔርን እንጂ ራሱን የማይታመን ሰው ነው። ብዙ ሰው መጀመሪያ በራሱ ይታመናል፣ ሌሎች ብዙ ፕላኖች አሉት። ከዛ በኋላ እግዚአብሔርን እንደ መጨረሻ ፕላን አይደል ይሄ ሁሉ ነገር ካልሰራ መጨረሻ ላይ ወደ እግዚአብሔር እንሄዳለን ብሎ እቅድ የሚያወጣ አይነት ነው አይደል ህይወታችን ብዙውን ጊዜ። አሁን ለምሳሌ በበጀት ነው የምንኖረው። እኔ በጀት መጥፎ ነው እያልኳችሁ አይደለም፣ በጣም በጀት አድርጉ። ወይም ላይፍ ኢንሹራንስ አለን ብዙዎቻችን እዚህ ሀገር፣ ሄልዝ ኢንሹራንስ አለን፣ የመኪና ኢንሹራንስ አለን፣ ሴቪንግ አለን ምናም በቃ እነዚህ ነገሮች ሁሉ አሉን። በዛ ተማምነን ነው በቃ የምንኖረው፣ ሂሳብ አውጥተን ደምረን ቀንሰን። ከዛ መጨረሻስ ላይ በቃ እነዚህ ነገሮች ሁሉ ከተበላሹብኝ ካልሰራ ግን ፕላን ቢ እግዚአብሔር አለ ብለን እንኖራለን። በጣም ሪቨርስ ማድረግ አለብን አይደል? እነዚህ ነገሮች ሁሉ የምናደርጋቸው ለምንድን ነው? እግዚአብሔር በሰጠን አይምሮ ለመጠቀም ነው። ግን የኛ ሶርስ የኛ ፕሮቪዥን 100% ማን ነው? እግዚአብሔር ነው። እነዛ ነገሮች ሁሉ ባልነበሩ ጊዜ አኑሮናል። እኔ ምስክር ነኝ። ምንም ሳይኖር እግዚአብሔር በምድረ በዳ አኑሮናል። ምንም ሳይጎለን አኑሮናል። ዛሬ በእንደዚህ አይነት ነገር ውስጥ የምታልፉ ሰዎች ምንም የለኝም ከሌላ ሰው ጋር ሳታስተያዩ ምንም የሌላችሁ የሚመስላችሁ ሰዎች እናንተም እኛም እኩል ነን በእግዚአብሔር ፊት እነግራችኋለሁ። እኩል ነን። እኔ አሁን አለኝ የምለውን ነገር ምንም እንዳልጠቀምበት ሊያደርገኝ ይችላል እግዚአብሔር በሚቀጥሉት ደቂቃዎች ውስጥ አይደለም። ይሄንን በጣም ኮግኒሰንትሊ ማወቅ አለብን። 100% በማን ላይ ነው የምንደገፈው? በእግዚአብሔር ላይ። ቢኖረን ባይኖረን ብናጣ ብናገኝ እግዚአብሔርን ብቻ የሚታመን ሃምብል ማለት እንደሱ ነው። መቅለስለስ ማለት አይደለም፣ ዝቅ ባለ ድምጽ መናገር ማለት አይደለም። ግን ኮንፊደንሳችሁ ምንድነው? እግዚአብሔር ብቻ። ሃሌሉያ ሃሌሉያ። እኔ ሁሉ ጊዜ ደመቀ እንደዚህ ይለኛል፣ በቃ አንቺ እኮ በቃ እንጸልይ ስለ ሁሉ ነገር እንጸልይ ነው የምትዩ፣ በቃ አይናችንን ጨፍነን እንጸልይ ማለት ነው አለኝ አንድ ቀንና በትክክል አልኩት። ጨፍነን ነው እንጂ የምንጸልየው አይደል እንዴ? ሃሌሉያ። ለምን ስናምን 100% እግዚአብሔር ላይ ነው የምናምነው። ስንሰራስ 100% በትጋት እንሰራለን። ማድረግ ያለብንን 100% ምን የሚባል ነገር አለ መሰላችሁ? pray as if it's 100% dependent on God. Work as if it's 100% dependent on you. ለምንድን ነው? ስትሰሩ በትጋት ስሩ ብሎናል። ስለዚህ በትጋት እንሰራለን። ስንተማመንስ እንተኛለን። 100% እሱ ላይ አስቀምጠን ማለት ነው። ስለዚህ አይናችንን ጨፍነን ነው የምንጸልየው፣ ገልጠን አይደለም። እግዚአብሔር ይመስገን ጨፍነን ጸልየን ሲሰራ አይተናል። እግዚአብሔር ሲያድን አይተናል፣ ሲታደግ አይተናል። እናንተ ምስክሮች ናችሁ፣ እኔ ምስክር ነኝ። ስለዚህ ትህትና ማለት ይሄ ነው። እንደገና ደግሞ ቃሉም እዛ ላይ ይላል፣ ሚልኪያስ ላይ ያለው ቃል እንደዚህ ይላል። እሱን ነው በብሉይ የወሰድኩት። ሰው ሆይ መልካሙን ነግሮሃል፣
እግዚአብሔር ከአንተ ዘንድ የሚሻው ምንድነው? ፍርድን ታደርግ ዘንድ፣ ምህረትን ትወድ ዘንድ፣ ከአምላክህ ጋር በትህትና ትሄድ ዘንድ አይደለምን ይላል። በቃ የሚወደውን ተናግሯል እግዚአብሔር። ስለዚህ ምን እንሰጠዋለን? ዝቅ እንላለን በፊቱ፣ ትህትና። ያን ጊዜ ማንነቱን በመካከላችን እግዚአብሔር ይገልጣል። ግን ራሳችንን እየተመካን በራሳችን እየተደገፍን በትህትና ካልሄድን ግን የእግዚአብሔርን ክብር በመካከላችን ማየት አንችልም። በአዲስ ኪዳን ደግሞ ምን ሚል አለ? የግሪኩ ቃል አዲስ ኪዳን ላይ ግሪክ ስለሆነ ነው ማንበብ አልችልም፣ በጣም ረጅም ነው። EAPEINOPHROSYNE ለምትፈልጉ ማየት ትችላላችሁ ከፍታችሁ። እና በአዲስ ኪዳንም በጣም ተመሳሳይ ነው ትርጉሙ። ይሄ ዝቅ ማለት ወይም ትህትና የሚለው ቃል ምንድነው የሚገልጠው? ሆነ ብሎ ማለት በጣም የተማረ ሊሆን ይችላል፣ በጣም ብዙም ገንዘብ ሊኖረው ይችላል፣ በጣም ደሃም ሊሆን ይችላል። ፕራይድ ባይ ዘ ዌይ ባለን ነገር አይደለም የሚለካው። በጣም ከፍ ያለ በዚህ ምድር ላይ ስታተስ ወይም ገንዘብ ወይም ክብር ኖሯቸው በጣም ትሁት የሆኑ ሰዎች አሉ። በጣም ምንም የሌላቸው ምስኪን ምንም ዜሮ ሆነው ደግሞ በጣም እብሪት የተሞሉ ሰዎች አሉ። ስለዚህ ከገንዘብ ጋር ከስታተስ ጋር የተገናኘ ነገር አይደለም ትህትና የልብ አቋም ነው፣ የልብ አቋም ነው። ስለዚህ ምንድነው በአዲስ ኪዳንም ልክ እንደዚሁ ነው የምናየው። የሚያሳየው ፈቅዶ በፈቃዱ እግዚአብሔርን መጀመሪያ ሌሎችን ከራሱ በፊት ያደረገ ሰው ማለት ነው። በቃ እንደዛ ማለት ነው። በፈቃዱ ባለው ስታተስ በመናመን ሳይሆን እዛ ጋር ነን ወይ ያለ ነው። ስለዚህ እግዚአብሔር ከኛ የሚፈልገው ይሄንን ነው። ማቴዎስ 11:29 ላይ ጌታ ኢየሱስ የተናገረው ነገር አለ ስለ ትህትና። እንግዲህ ብንል የመጨረሻው የትህትና ምሳሌያችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ራሱን ባዶ ያደረገ ትሁት፣ በቃ ፍጹም ትሁት የሆነ እና ምን አለ ጌታ ራሱ ነው ይሄንን የተናገረው። ሸክማችሁ የከበደ ወደ እኔ ኑ ካለ በኋላ ቀንበሬን በላያችሁ ተሸከሙ ከኔም ተማሩ፣ እኔ ምንድነኝ አለ? የዋህ በልቤም ትሁት ነኝና ከኔ ተማሩ። ትህትና መማር ትፈልጋላችሁ? የኢየሱስን ሕይወት አጥኑ፣ እሱ ጋር ተጣበቁ፣ እሱን እዩ፣ እሱን ተከተሉ። ትህትና ሲገለጥ የመጨረሻው የትህትና ጥግ የናዝሬቱ ኢየሱስ እሱ ነው። ሃሌሉያ። ስለዚህ በፊልጵስዩስ ላይ ደግሞ ያው የምታውቁት ቃል ነው ጳውሎስ የተናገረው፣ እያንዳንዱ ለራሱ የሚጠቅመውን አይደለም ለባልንጀራው ደግሞ እንጂ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሁን ለመስቀል ሞት እንኳን የታዘዘ ሆነ ይላል ፊልጵስዩስ 2:4-8 ባለው ላይ ነው ይሄ ያለው። ስለዚህ የትህትና ምሳሌያችን ጌታ ነው። እግዚአብሔር ትህትናን ይወዳል። በቃ ተናግሯል። ምን ብሏል? እብሪተኞችን እቃወማለሁ። ይቃወማል። እግዚአብሔር ፕራይድ ባለበት ቦታ አይገኝም፣ አይሰራም። ስለዚህ እግዚአብሔርን የምንፈልገው ከሆነ በመካከላችን ክብሩ እንዲገለጥ የምንፈልግ ከሆነ መንገዱ ምንድነው? ትህትና ነው። ትህትና ደግሞ ባዶ ራሳችንን ማድረግን ይጠይቅብናል ማለት ነው። ስለዚህ የመጨረሻውን ነጥቤን ሶስተኛውን ተናግሬ አብረን እንጸልያለን። በጣም ደግሞ ሌላ እግዚአብሔር የሚወደው የመጀመሪያው ምንድነው ብያችኋለሁ? የክህነትን አገልግሎት እግዚአብሔር ይወዳል። ሁለተኛው ትህትናን እግዚአብሔር ይወዳል፣ ግልጽ አድርጎ ተናግሯል። ሶስተኛው
እግዚአብሔርን በጣም የሚስበውና ወደ ሰዎች መካከል የሚያመጣው ደግሞ ምንድነው? እምነት ነው። ሶስተኛው ነጥቤ የምናገረው ያው እምነት ብዙ ተብሎበታል፣ ብዙዎቻችሁም ታውቁታላችሁ። በዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚል ቃል አለ አይደል? ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንደሚሰጥ ያመን ዘንድ ያስፈልገዋል። እምነት እግዚአብሔርን ወደ ሰዎች የሚስብ ታላቅ ኃይል ያለው መስህብ ነው። በእምነት መኖር እግዚአብሔር ምን አለ? ጻድቅ በእምነት በሕይወት ይኖራል፣ ከሱ ቢያፈገፍግ ነፍሴ ምን አይላትም አለ ጌታ፣ ደስ አይላትም። በዚህ ደስ የማይለው ነገር አለማመን ነው እግዚአብሔርን። ስለዚህ እግዚአብሔርን እንፈልገዋለን። እግዚአብሔር በመካከላችን ክብሩ እንዲገልጥ እንፈልጋለን። የእምነት ሰዎች እንሁን፣ በእምነት እንመላለስ እና ጌታ ኢየሱስ እስኪ ስለ እምነት በወንጌላት ውስጥ የተናገራቸውን ጥቂት ነገሮች ብዬ አጠቃልላለሁ መልእክቴን። በማርቆስ 5:34 ላይ ያው የምታውቁት ነው። ያቺ ደም ይፈሳት የነበረችን ሴት ጌታ መጨረሻ ላይ ምንድነው ያላት? ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ ነው ያላት። ስለዚህ ከጌታ ውስጥ ኃይል እንዲወጣ ያደረገው የእግዚአብሔርን ፕሬዘንስ ወደዛ ቦታ የሳበው ምንድነው? የዚች ሴት እምነት ነው። ብዙዎች እኮ ያጋፉ ነበር እዛ መካከል አይደል? በጣም ታጅቦ ነበር የሚሄደው። ሌላም ሹርዛው በጣም ብዙ ጥያቄ ያለው ሰው አለ፣ ሳይመለስለት የዛ ቀን ተመልሶ ይሄደ። እቺ ሴት ግን በእምነት ነክታ ወሰደች። ስለዚህ እግዚአብሔርን መገኘት በቤታችሁ በህይወታችሁ እንደ ቤተ ክርስቲያን ስንፈልግ እምነታችንን መጣን የለብንም። ስናምን ደግሞ እግዚአብሔርን በተቃራኒው ነው የምናምነው። እግዚአብሔር ራሱን ተማምኖ ነው እንጂ የሚናገረው ሁኔታን አይቶ አይደለም የሚናገረው። ስለዚህ ወገኖቼ ሁኔታን አይታችሁ ከሆነ እግዚአብሔርን የምታምኑት እምነት አይደለም። እምነት ምንድነው? በእግዚአብሔር ቃል ላይ በእግዚአብሔር ማንነት ላይ ብቻ መደገፍ ነው። እግዚአብሔር ራሱን ተማምኖ ነፋስ የለም ደመና የለም ይሄ ሸለቆ ውሃ ይሞላል ካለ ይሞላል፣ አለቀ። አሁን ምን ከዛ በኋላ ጥያቄ ምናምን አይደለም የሚያስፈልገው ብሏል እግዚአብሔር። እዛ ላይ መቆም ብቻ ነው የሚያስፈልገው። ያ ነው እምነት ማለት። ስለዚህ ነው ጌታን ደስ አሰኘው የዚች ሴት እምነት። አንቺ ሴት እምነትሽ አድኖሻል ሂጂ አላት። ሃሌሉያ። ምክንያቱም ስንት ነገር ሰብራኖች ሴትዮ የመጣችው እኮ ስንት ነገር፣ ለምን? እምነት ስለነበራት። ሌላ ብዙ አለ በእርግጥ ይሄን ነው። ሌላው ደግሞ በርጤሜዎስን ብንመለከት ኢየሱስ ምንድነው ያለው? እይ እምነትህ አድኖሃል፣ ሉቃስ 18:42 ላይ። ስለዚህ በርጤሜዎስ ጮኸ። ለምን? ያቅ ነበረ ምን እንዳለ እዛ ጋር። ጩሁ ወገኖቼ። እምነት አንዳንድ ጊዜ ከኖርም ሊያስወጣችሁ ይችላል። ገባች? ሰዎች ሁሉ በቃ አይሆንም ባሉት ነገር ላይ እግዚአብሔር ተናግሯችሁ ከሆነ ይሆናል ብላችሁ ቁሙ። በቃ እንደ እብድም ቢቆጥሯችሁም የተለያየም ነገር ቢሏችሁም። እኔ በህይወቴ እንደዚህ አይነት ነገር ተለማምጃለሁኝ ፐርሰናሊ እና ባለፈውም ተናግሬያለሁ። የዛ ጊዜ ያመመኝ ጊዜ ዶክተሩ ምንድነው ያለች? አሁኑኑ ኢመርጀንሲ ሩም መሄድ አለብሽ፣ አሁን ሂጂ፣ ካልሄድሽ ሰፕሲስ ትሆኛለሽ። ማለት ምንድነው? ኢንፌክሽኑ ብላድ ስትሪም ውስጥ ይገባል ማለት ነው። ከዛ በኋላ ያው በጣም ከባድ ነው ሰርቫይቭ ማድረግ፣ ኦርጋንም ፌል ያደርግ ይችላል ምናምን እንደዚህ ነው። እኔ ደግሞ እግዚአብሔር በውስጥ የሚሰጠኝ ድምጽ ነበር፣ እርግጠኛ ሁኑ። እኔ አሁን እኔን ተከተሉኝ ምሳሌ ለማለት አይደለም፣ ግን እኔ በጣም እርግጠኛ ስለነበርኩ ነው እግዚአብሔር ስለተናገረኝ። እኔ አሁን ቤቴ ነው የምሄደው አልኳትና ከዛ በኋላ ኢመርጀንሲ ሩም የትም አይሄድብኝም፣ ትኩሳት ምናምን የባሰ ሄዳለሁ አልኳት። በጣም ለመነችኝ። እንደዚህ ኦኬ አልኳት። በቃ እኔ እግዚአብሔርን ተማምኜ ነው ሄደውና ያው እንደምታውቁት ነው እግዚአብሔር በዛ ሌሊት ተአምራት አድርጎ እኔ በሚቀጥለው ቀን ተነስቼ እሁድ መጥቼ እዚህ የነበረ ኢቭን እንኳን ሌላ ሰው እንኳን እንዲያዘጋጁ አልነገርኳቸውም ለነ ወንድም ታምራት። ይዛ ቀን ለምንድነው
በጣም እምነት እዚህ ድረስ ጢም ብሎ ሞልቶ ነበር እግዚአብሔር ተአምር እንደሚያደርግ። ስለዚህ አጌንስት ሁሉ ነገር አጌንስት መቆም ይቻላል እግዚአብሔር ከተናገረ። ግን መጀመሪያ እግዚአብሔር መናገሩን እርግጠኞች መሆን አለብን ማለት ነው። ሌላው ደግሞ ጌታን ያስደነቀ ደግሞ እምነት አለ አይደለ? በጣም አስደነቀው። ይሄ የመቶ አለቃው እምነት ነው። ምንድነው? በማቴዎስ 8:5-10 ያለውን ማንበብ ትችላላችሁ። እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላየሁም አለ ጌታ። አላገኘሁም አለ። ተደነቀ በዚህ ሰው እምነት። እግዚአብሔርን የሚያስደንቅ እምነት ይስጠን ጌታ። እምነት እግዚአብሔርን ይስበዋል። ሌላስ ደግሞ ጌታን ደግሞ ዲስአፖይንት ያደረገው ያሳዘነው ደግሞ ምንድነው? የእምነት ማነስ ነው። በቃ አሳዘነው። በተለይ በሐዋርያቶች አካባቢ ነው ማለት ነውና ምንድነው ታሳውሳላችሁ? ጴጥሮስ ና ብሎት ጌታ መሄድ ከጀመረ በኋላ ሲሰጠም ምንድነው ያለው? የእምነት ጉድለት ወይም ማነስ ጌታን አሳዘነው። እርሱም አንተ እምነት የጎደለህ አንተ እምነት የጎደለህ ስለምን ፈራህ አለው ጴጥሮስንና ጌታን አሳዘነው የጴጥሮስ እምነት አለመኖር ማለት ነው። እንደዚህ ይላል። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። ማቴዎስ 14:31 ላይ ይገኛል ይሄ ማየት ለምትፈልጉ ሰዎች። ስለዚህ ጌታን ቅር ያሰኘው ነገር ደግሞ ምንድን ነበር? የእምነት መጉደል፣ የእምነት ማነስ ነው። ስለዚህ ቅር ይለዋል ጌታ። እውነቴን ነው የምላችሁ። በተለይ ትናንትናን በድንቅ በተአምራት አሳልፏችሁ ዛሬ ስትፍረከረኩ፣ ዛሬ እምነት ስታጡ ቅር ይለዋል። የተስፋዬ ጋቢሶ መዝሙር በጣም ሞደዋለ። ኢየሱስን እንደ ሰው አትጠራጠረው፣ መዋሸት አያውቅም፣ ተስፋውን ጠብቀው፣ አይጥልህምና በመከራ ጥላ አፍህ እያመነ በልብህ አትክዳ ይላል። ብዙዎቻችን ባፋችን ብዙ እንላለን ስለ እግዚአብሔር። እግዚአብሔር ታላቅ ነው፣ ያድናል፣ ይታደጋል ምናምን። ግን ስትመጣ ያቺ ቀን ግን ምን እናደርጋለን? እንከዳለን፣ እንሸሻለን። እንደ ጴጥሮስ ወየው ጠፋው እንላለን። ጌታ በእርግጥ በምህረቱ ባለጸጋ ስለሆነ እጁን ዘርግቶ አወጣው፣ እኛንም ያወጣናል። ግን በእምነት እንቁም፣ እንቀጥል በእምነታችን ማለት ነው። እንዲሁም ደግሞ በማቴዎስ 8:26 ላይ ደቀ መዛሙርቱን ደግሞ እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ማዕበሉ በሚያናውጥ ጊዜ ፈሩ። ጌታ እኮ እዛው አለ፣ አብሯቸው እኮ ተኝቷል። ግን እነሱ ፈሩ። ጌታን ዲስአፖይንት ያደረገው ያሳዘነው ነገር ምንድን ነበር? የእምነት ማነስ ወይም አለመኖር ነው። ስለዚህ እምነት ሌላው እግዚአብሔር በጣም የሚወደውና ልንለማመደው የሚያስፈልገን ነገር ነው ማለት ነው። አንድ የመጨረሻ ቃል በናዝሬት ኢየሱስ ተአምራት ማድረግ አልቻለም ነበርና በጣም አስደንቆት ነበር የእምነት ማጣታቸው። ለምን? እሱ ያውቁት ስለነበር በጣም ፋሚሊየር ሆኖባቸው ነው። እንግዲህ እዛ መካከላቸው ነው። የዮሴፍና የማርያም ልጅ ነው። አባቷን አጤ አይደለም ወይ ናቀው የለም ወይ የተለያየ ነገርና እንደዚህ ብለው በጣም የሚገርማችሁ ነገር ኢየሱስ ክርስቶስ የእግዚአብሔር ልጅ ያ ሁሉ ኃይል ያለው በናዝሬት ምን አልቻለም? ተአምራት ማድረግ አልቻለም። የእምነት ማነስ የሚያመጣውን ነገር ተመልከቱ። እንደዚህ ይላል። በዚያም በጥቂቶች ድዌዎች ላይ እጁን ጭኖ ከመፈወስ በቀር ተአምራት ሊያደርግ ምንም አልቻለም። ስለ አለማመናቸው ተደነቀ ይላል። የእንግሊዘኛው ማርቭል ነው የሚለው ተደነቀ የሚለውን እና ያው ጥቂት አስተምሮ ወደ ሌላዎች ስፍራ ሄደ። እግዚአብሔር እንደዚህ አያርግብን። መጥቶኛ ጋር በቃ ምንም መስራት አቅቶት ማርቭል አርጎ አርፎን እንዳይሄድ በእውነት እግዚአብሔርን እንመነው። እግዚአብሔር የሚታመን አምላክ ነው። በእውነት ደግሞ ላመኑት ደግሞ ራሱን የሚገልጥ የሚያሳይ በመካከላችን ክብሩን የሚገልጥ አምላክ ነው። እንግዲህ እንዳልኳችሁ
እንፈልገዋለን አይደል? ኢሲኤፍሲ እግዚአብሔርን በጣም እንፈልገዋለን። ሪቫይቫል እንፈልጋለን። ሰዎች ሲድኑ ማየት እንፈልጋለን። የእግዚአብሔር እጅ ሲንቀሳቀስ ማየት እንፈልጋለን። ልጆቻችን በመንፈስ ቅዱስ ተሞልተው ሌላ ሲሆኑ ማየት እንፈልጋለን። ሃሌሉያ። እኔ ወጣቶች ጋር ነው ብዙ ማገለግለው። በቃ ያየን ነው ጥቂት ነገር ግን በጣም እዛ ደግሞ እግዚአብሔር በኃይል እንዲመጣ እንፈልጋለን አይደል? እንዴት ያንን እንሳበው? እንዴት ያንን እናምጣው ስንል እነዚህን ነገሮች እንለማመን። በክህነት አገልግሎታችን ላይ እንገኝ። ተጠቃሚዎች አንሁን። ለኔ ምን አለ? ቤተክርስቲያን ስትመጡ እኔ ምን አገኛለሁ ብላችሁ አትምጡ። እስኪ በቃ ለእግዚአብሔር ዛሬ ምንድነው ይዤ የሚሄደው? ዘ ቤስት በቃ ይዤ የሚሄደው አምልኮ ይዤ የሚሄደው። እቤታችሁ ደግሞ ሆናችሁ አታምልኩ። ኑ እዚህ በእውነት በቃ ፓስተር መካሻው ትክክል ነው ያለው። ይሄ የገባውንን እንትን ሲናገር ምላለ ይሄ በኦንላይን የምታዩ ሰዎች ስታችኋል ብሎ ነበር። እስማማለሁ። አንለስ ታመን ምናምን ካልሆነ እዚህ እንገኝ። እዚህ በረከቱን አዟል፣ ህይወቱን አዟል። አንድ ላይ ስንሆን ነው ሪቫይቫል የሚመጣው። ሪቫይቫል ዝም ብሎ በምኞት አይመጣም። እንፈልገዋለን። እኛ ደግሞ እግዚአብሔር የሚወደውን ነገር አውቀን ያንን ማድረግ አለብን ማለት ነው። በክህነት ቦታችን ላይ እንቁም። ሁለተኛው ትህትና፣ ፍጹም ትሁታን እንሁን። ሶስተኛ ደግሞ እግዚአብሔርን ደስ የሚያሰኘውና በመካከላችን የሚያመጣው እምነት ነው። በእምነት እግዚአብሔርን እንጠባበቀው። ተነስተን ጸልየን እንጨርሳለን። ሃሌሉያ 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 ሃሌሉያ። Thank you Lord. Thank you Jesus. ሃሌሉያ። ሁላችንም በጸሎት መንፈስ እንሆናለን። እግዚአብሔርን ስላስተማረን ያመሰገን ነው። ወደ መካከላችን ደግሞ እንጠራዋለን። ዛሬ በልቤ ስላለ ለታመሙ ሰዎች ጸልያለሁ። በተለያየ ችግር ውስጥ ላላችሁ ሰዎች ጸልያለሁ። በእምነት ነው መጸልየው። ሃሌሉያ። ጌታ ኢየሱስ ትላንትናም ዛሬም ለዘላለም ያው ነው ብለናል አይደል? ያው ነው። በእውነት በትክክል ያው ነው። እኛ በክህነት አገልግሎታችን እስከ ተገኘን ድረስ፣ በትህትና እስከ ፈለግነው ድረስ፣ በእምነት እስከ ጠበቅነው ድረስ እግዚአብሔር ሊገኝልን የታመነ ነው። ሃሌሉያ። ዛሬም ያ ክንዱ ይሰራል። ዛሬም ያ ኃይሉ ይሰራል። ዛሬም ያ ክንዱ ያድናል፣ ይታደጋል። ሃሌሉያ። የሚያማችሁ ሰዎች በሚያማችሁ ቦታ ላይ እጆቻችሁን ጭናችሁ ከኔ ጋር ጸልዩ። ይኸው የሚያምኑትን ሁሉ እነዚህ ምልክቶች ይከተሏቸዋል ነው ያለው። ሃሌሉያ። የተለየ የፈውስ ስጦታ አያስፈልግም። የተለየ የፈውስ ስጦታ አለው የተባለ እከሌ የሚባል ሰው አያስፈልግም። የናዝሬቱ ኢየሱስ እዚህ መካከላችን አለ። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ እዚህ ቤት አለ። እኔ ነግራችኋለሁ፣ እግዚአብሔር ይሰራል፣ ዛሬም ይሰራል። በትህትና ወደፊቱ ስንመጣ ዛሬም ይሰራል። የተለያየ ቋጠሮ ያለባችሁ፣ የተለያየ እስራት ያለባችሁ፣ የተለያየ እንቆቅልሽ ይዛችሁ ዛሬ የመጣችሁ ሰዎች ሁሉ በእምነት ከኔ ጋር ጸልዩ። ዛሬ እንጸልያለን። እግዚአብሔር ድንቅ ያደርጋል። ሃሌሉያ። ምስክርነቶችን ሰማለን። እግዚአብሔር ድንቅ ያደርጋል። የሚታወቅ የማይታወቅ በሽታ እግዚአብሔር ይፈውሳል። ሃሌሉያ። እግዚአብሔር ከዘመናት ጭቆና ሰዎችን ይገላግላል። ሃሌሉያ ሃሌሉያ። እግዚአብሔር ከአጋንንት እስራት ሰዎችን ይፈታል። ኢየሱስ አሁንም ጌታ ነው። ዛሬም አልተለወጠም። ዛሬም በክብሩ ነው ኢየሱስ። ሃሌሉያ ሃሌሉያ። ትላንትናም ዛሬም ለዘላለም ያው ነው፣ አልተለወጠም። ሃሌሉያ ሃሌሉያ። Thank you Lord. ሃሌሉያ። የኛ ጌታ የኛ ኢየሱስ ትላንትናም ዛሬም አዲስ፣ ስሙ ኃያል ነው የሚፈውስ። የኛ ጌታ የኛ ኢየሱስ ትላንትናም
ዛሬም አዲስ ስሙ ኃያል ነው የሚፈውስ ትላንት የነበረው ታላቅ ኃይሉ ዛሬም ይሰራል በዓለም ሁሉ እንመካለን በጌታችን ሲሰራ ያየን በዓይናችን ሃሌሉያ የኛ ጌታ የኛ ኢየሱስ ትላንትናም ዛሬም አዲስ ስሙ ኃያል ነው የሚፈውስ እስኪ በእምነት ዘምሩ የኛ ጌታ የኛ ኢየሱስ ትላንትናም ዛሬም አዲስ ስሙ ኃያል ነው የሚፈውስ ትላንት የነበረው ታላቅ ኃይሉ ዛሬም ይሰራል በዓለም ሁሉ እንመካለን በጌታችን ሲሰራ አይተናል በዓይናችን ያያችሁ የኛ ጌታ የኛ ኢየሱስ ትላንትና ዛሬም አዲስ ስሙ ኃያል ነው የሚፈውስ ለመጨረሻ የኛ ጌታ የኛ ኢየሱስ ትላንትና ዛሬም አዲስ ስሙ ኃያል ነው የሚፈውስ ሃሌሉያ 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 ጌታ ሆይ እናመሰግንሃለን ስምህን ከፍ እናደርጋለን እንሰግድልሃለን ሃሌሉያ የሚገባህን ክብር እናመጣለን አንተ ታላቅ ነህ በሥራ ደግሞ ፍጹም እውነተኛ ነህ ፍጹም ጻድቅ ነህ አንጠይቅህም ጌታ ሆይ እናመሰግንሃለን እንሰግዳለን በፊትህ ዝቅ እንላለን እናመልክሃለን ሃሌሉያ ሃሌሉያ ስለ ማንነትህ ስለ ኃያልነትህ ስለ ጌትነትህ ስለ አምላክነትህ ክብርን እንሰጥሃለን ሃሌሉያ ከፍ እናደርግሃለን አንተ ከፍ ባልክበት በዛ ሶሉሽኖች አሉ መፍትሄዎች አሉ አንተ ከፍ ባልክበት በዚያ የጥያቄ መልስ አለ አንተ ከፍ ባልክበት በዚያ ፈውስ አለ አንተ ከፍ ባልክበት በዚያ የእስራት መፈታት አለ ሃሌሉያ አንተ ከፍ ባልክበት በዚያ የዘላለም ፍስሐ አለ ደስታ አለ ሰላም አለ ደህንነት አለ ሃሌሉያ ሃሌሉያ ዛሬ ከፍ እናደርግሃለን ከጥያቄያችን በላይ ከፍ እናደርግሃለን ከተራራው በላይ ከፍ እናደርግሃለን ከበሽታው በላይ ከፍ እናደርግሃለን ከስራቱ በላይ ከፍ እናደርግሃለን ከንቆቅልሹ በላይ ከፍ እናደርግሃለን የናዝሬቱ ኢየሱስ ከፍ በል ሃሌሉያ ምስጋናችን በፊትህ እንደ ዕጣን ይውጣ አምልኳችን በፊትህ ከፍ ይበል ሃሌሉያ ከፍ እናደርግሃለን ቅዱሱን ስምህን እንቀድሰዋለን ምስጋናችንን ተቀበለው አምልኳችንን ተቀበለው ጌታ ሆይ ከፍ እናደርግሃለን ሃሌሉያ ደግሞ በእምነት እንመጣለን ወደ ጸጋ ዙፋን እንመጣለን ዛሬ ጌታ ሆይ የታመሙ ቢኖሩ ጌታ ሆይ የህመማቸውን ምንጭ እንድታደርቀው በጌታ በኢየሱስ ስም እኔ ጸልያለሁ ዛሬ በእምነት ዳሰው ፈውሳቸውን ተቀብለው ከዚህ እንዲወጡ በጌታ በኢየሱስ ስም በእምነት ጸልያለሁ ጌታ ሆይ ተመልሰው ላያዩት ያ ክፉ ነገር ከኋላቸው እንዲቀር በኢየሱስ ስም ጸልያለሁ እነሆ አዲስ ምዕራፍ በሕይወታቸው እንዲከፈት በኢየሱስ ስም ጸልያለሁ በተለያየ ጉስቁልና
በተለያየ አጋንንት ጭቆና ስራት ውስጥ ያሉ ወገኖቼን ሁሉ በፊት ይዤ እቀርባለሁ። እግዚአብሔር ሆይ ከመገኘት ከቅባት የተነሳ እስራቶች ሁሉ እንዲፈቱ በኢየሱስ ስም ጸልያለሁ። ድካም ከሰዎች ሕይወት እንዲንከባለል በኢየሱስ ስም ጸልያለሁ። ማጣት ኮንፊውዥን ሁሉ ከሰዎች ሕይወት እንዲንከባለል በኢየሱስ ስም ጸልያለሁ። እነሆ ጌታ ሆይ አዲስ እምነት በውስጣችን ገብቶ ከዚህ እንድንወጣ ጌታ ሆይ የክህነት አገልግሎታችን ላይ እንድንቆም ጌታ ሆይ ከዚህ በኋላ ተጠቃሚዎች ሳይሆን ካህናት ሆነን በፊት እንድንገኝ በኢየሱስ ስም ጸልያለሁ። ጌታ ሆይ ዝቅ ማለት ላቃተን የናዝሬቱ ኢየሱስ እኔ የዋህ በልቤ ትሁት ነኝ ከኔ ተማሩ ብለሃል። ጌታ ሆይ ካንተ እንድንማር መንፈስን በላያችን አፍስስብን። መንፈስ ቅዱስን ስጠን ጌታ ሆይ። በራሳችን ምንም ማድረግ አንችልም። በራሳችን ትሁት መሆን አንችልም። ስለዚህ ቅዱሱ የእግዚአብሔር መንፈስ ከኢየሱስ እግር ስር ቁጭ ብለን እንድንማር መንፈስ በእኛ ላይ ይሁን። ጌታ ሆይ እምነትን ጨምርልን። ደስ የሚያሰኝህን እምነትን ጨምርልን ጌታ ሆይ። አይተን ሳይሆን በእምነት የምንኖር ሰዎች አድርገን ደስ እንድናሰኝህ አግዘን። በመካከላችን ስለነበርክ ስለተናገርከን ስለዳሰስከን ስለፈወስከን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።